አዶናይ ኢባብ ነው። እኔ አይመቸኝም ከድሮ ጃኒንና አዶናይ ሴጋን በተመለከተ እየተባለ ያለው ነገር ምናልባት እውነት ከሆነ ጃኒ መቻት ተገላገለች በጊዜ እግዚአብሔር በድል ያጥዋለሁ አራታ አናንይ ይቅርበኝ እናቴ ለናት ለዛች እንባዋን ላፈሰሰች እናት ስትል እመቤቴ ቅድስት ድንግል ማርያም ካለበት ጭንቀት አውጣ። ይሄን ቪዲዮ ሼር አድርጉና አዳማ አካባቢ ላሉ የህግ ባለሙያዎች አድርሱልኝ። የፍሬዘርን ጉዳይ ድጋሚ ህግ ማጤን አለበት። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ይቅርታ ይደረግልኝ ይላል። እኔ አጥፍቻለሁ አላጠፋሁም አይባልም። ጥፋቴ ያንድን ሰው በዛ መንገድ መሄድ አልነበረም። የሚናገረውን እየሰማችሁ ነው። ወደ ከተማ መውጣት አልቻለም። የሰው ፊት ማየት አልቻለም። መጀመሪያ ያን አቁሙና እኛን ማቆም አለብን። ከመቼ ወዲህ ነው ግብረ ሰዶምን ወይንም ደግሞ እንደዚህ አይነት እንትን የኢትዮጵያ አማኑኤል ካይምሮ ሙጥጥ አድርጎ የሚያወጣል? እየረገምኩሽ ሰው እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበር አሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው። ትንሽ የፍንጭ ሰጡኝ የእውነቱ ማለት ነው። ሰላም እንዴት ናችሁ የናታን ቫይ ቤተሰቦች? ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። ይህን ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮአችን ከመግባታችን በፊት ግን ትናንትና ነግሬያችሁ ነበር ያኛው ዋናው አካውንቴ ለጊዜው መጠቀም እንደማልችልና ነገር ግን አሁን ከዩቲዩብ ኢሜል የተደረገልኝ ቴክስት ሳየው እስከ ወዲያኛው መጠቀም እንደማልችል ነው የተነገረኝና በጣም ነው የሚያሳዝነው። እኛ በዚህ አካውንት እንቀጥላለን እንደ አዲስ። ይህን ቻናል 1000 ሰብስክራይብ እናስገባው እንግዲህ ጋይሶች፣ ዩቲዩብ እንዲያውቀን ማለት ነው። ቀጥታ ወደ ቪዲዮአችን። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። እና ጋይሶች እናንተ ይሄ ነገር እንዴት ታይታላችሁ? ማለትም ለጋዜጠኛ ሶፋንያስ ያጋለጠው ልጅ የአዳማ ነዋሪ የሆነው ልጅ ሁላችንም ቪዲዮን አይተነዋልና ይሄን ቪዲዮ ማለት ነው በዚህ መልኩ ነው ያጋለጠው። አሁን ልጁ ጥፋት አለው ወይስ የለውም? እና ብዙ ሰው አሁን ለልጁ እየፈረደበት ያጋለጠው ልጅ ማለት ነው። እኔ በእኔ አንግል ሳየው ማለት ነው ልጁ ትክክል ነገር ነው ያደረገው ማጋለጡን ማለት ነው። ምክንያቱም ጋዜጠኛ ሶፋንያስ ይሄ ልጅ ባያጋለጠው እንደዛው ብሎ ይቀጥል ነበር ማለት ነው። አጋለጡ እኔ ራሱ ለሶፋንያስ የጠቀመው ይመስለኛል። ለማታውቁት ይሄኛው ልጅ ነው ለሶፋንያስ ያጋለጠው። ወደ ሚዲያ ለመምጣት ግን የህዝብን ማግኘት አለብን እያለ ይቅርታ ይደረግልኝ ይላል። እኔም አጥፍቻለሁ አላጠፋሁም አይባልም። ጥፋቴ ያንድን ሰው በዛ መንገድ መሄድ አልነበረብኝ። ያው ስሜታዊ ሆኜ ኢሞሽናል ሆኜ ያን ነገር አድርጌዋለሁ። ያው እናንተም ብትሆኑ በእኔ ቦታ ልታረጉት የምትችሉ ነገር ነውና እንጠቅሞታል ነው። አዎ ግን በአንድ በኩል ደግሞ ምን ማሰብ አለብን? እኔ በዛ ሰዓት ደርሼ ያን ነገር ባላረግ ኖሮ እንግዲህ አይታችኋል። በ30 ደቂቃ በማትሞላ ንግግር ከአዲስ አበባ አዳማ ድረስ የመምጣት አቅም አለው ማለት በጣም አዲስ ነው ማለት ነው። የኔ ማሰብ ነው ጋይሶች፣ ይሄ ልጅ ባያጋልጠው ማለት ነው አሁንም እዛው ህይወት ውስጥ ነበርና ከዛ ህይወት አይወጣም ነበር ሶፋንያስ። ነገር ግን በዛ መንገድ ሊሄድ አልነበረበት። እንግዲህ አስቡት፣ በአንድ ቀን ትውውቅ ነው ከአዲስ አበባ አዳማ ድረስ መኪና ይዞ የሄደውና በጣም በዛ ነገር ውስጥ በጣም የተጠቃ ሰው ነው። አያውቀውም። ለማያውቀው ሰው ይሄን ያህል በአንድ ቀን ትውውቅ ለዛውም በ30 ደቂቃ ስልክ ብቻ ነው አምኖት የመጣውና እና ሶፋንያስ በጣም በዛ ነገር በጣም አዲክትድ ሆኖ ነበር ማለት ነውና እኔ ማጋለጡ ለበጎ ነው የምለው። እግዚአብሔርን ነው የምልህ፣ መድኃኒዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኒዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ እና ከራሱም አንደበት እንደምትሰሙ ጠቅመህኛል ያለው በግልጽ አማርኛ የሚናገረውን እየሰማችሁ ነው። ወደ ከተማ መውጣት አልቻለም። የሰው ፊት ማየት አልቻለም። መጀመሪያ ያን አቁሙና እኛን ማቆም አለብን። ፍሬዘር የተባለ አዳማ ያላችሁ ልጆች ባካችሁ ንገሩት። ደውሎ ይቅርታ አለው። ያንን ሪከርድ አድርጎ እንደገና ዩቲዩብ ላይ ፖስት ያደርጋል።
እግዚአብሔር ያሳያችሁ። ጸበል ላይ ሆኖ እግዚአብሔር ስላንተ አሳስበኝ ይቅርታ ልልህ ነው የደወልኩልህ ያለው ልጅ ያን ሪከርድ አድርጎ እንደገና ፖስት ያደርጋል። ምን አይነት ልጅ ነው ይሄ ልጅ? ኮንተንት ነው የሚሰራበት። መጀመሪያም ሲያስደበድበው ቆሻሻ ላይ አንከባሎ ሲያስረግጠው ኮንተንት ነው። ለዩቲዩብ ነው የተጨነቀው እንጂ እንደው እሱ እንደው አይገርምም። አሁንም ከጸበል ወጣ። መጀመሪያ ከጸበል እንደወጣው አንተ ነህ በውስጤ የመጣኸው ይቅርታ ልልህ ነው የደወልኩልህ ያለው ልጅ ይሄው ደወልልኝ አሁንም አያርፍም ምናምን በሚል ፖስት አደረገ። ይህም ቪዲዮ ሼር አድርጉና አዳማ አካባቢ ላሉ የህግ ባለሙያዎች አድርሱልኝ። የፍሬዘርን ጉዳይ ድጋሚ ህግ ማጤን አለበት። ምክንያቱም ከአንድ ወንድ ጋር ደብዳቤ የፍቅር ሜሴጅ ሲጻጻፍ ከርሞ በስተመጨረሻ እንግዲህ ወዳለው ሲለው ያኛውም የኛውም ወዳለው እያሉ ነው እየተጻጻፉ የከረሙት አይደል? በስተመጨረሻ ጠርቶት የኮንቴንት ቪዲዮ ዩቲዩብ ደቅኖ ካሜራ ደቅኖ አዘጋጅቶ የሚደበድቡ ሰዎች ቀጥሮ አዘጋጅቶ ህግ ባለበት አገር አንድ ሰው ካጠፋ ባይዘዌ ለህግ ነው መቅረብ ያለበት እንጂ ፈራጅ ሆኖ አንድ ሰውን ፍርድ ቤትም ፖሊስም ሆኖ ደብድቦ ጉዳት ማድረስ ራሱ ይሄ ከህግ አግባብ ውጪ የሆነ ነገር ነው። ስለዚህ ፍሬዘር የሚባለው ልጅ ራሱ አንድ ችግር አለበት። ምክንያቱም ዩቲዩብ ውስጥ እስኪ ገብታችሁ አብዛኛው ነገር ስለ ወሲብ ነው የሚወራው። እዛ ቪዲዮ የሚሰራበት ነገር ላይ እንደዛ አይነት ኮንቴንት ነው የሚሰራው ሲጀመርም እና ችግሩ ልጁ ራሱ ፍሬዘር የሚባለው የሆነ ትልቅ ችግር አለበት ማለት ነው እና በህግ እንዲጠየቅ እና ባይዘ አሁን ይሄ ማን ነው እሱ ሶፎንያስ የሆነ ነገር ቢሆን በወቅቱ ሲደበደብ ውስጡ ደም ፈሶ አጥንቱ ተሰብሮ ምናም ሊሆን ይችላል። ባይዘ አይታወቅም። እንደዚህ ሊሞት የተነሳበትና እያቃተተ ያለበት የሆነ ጉዳትም ደርሶበት ሊሆን ይችላል በድብደባው። ስለዚህ ኢቭን እንኳን የደበደቡት ሰዎች ጭምር ራሱ በህግ መጠየቅ አለባቸው። የደብዳቤዎችን ደግሞ ራሱ ፍሬዘር ቢያዝ ያወጣቸዋል። ራሱን በህግ መጠየቅ አለበት። በእርግጥ ታስሮ ነበር መሰለኝ፣ ግን አግባብ አይደለም። በደንብ መጤን አለበት። ሲጀመር እሱ ከወንድ ጋር ደብዳቤ ሜሴጅ የፍቅር ደብዳቤ ምን አጻጻፈው? ይሄ አስነዋሪ ተግባር እኮ ነው። ይሄን ቪዲዮ ሼር አድርጉላቸው ለህግ ባለሙያዎች። ለእናት ለዛች እንባዋን ላፈሰሰች እናት ስትል እመቤቴ ቅድስት ድንግል ማርያም ካለበት ጭንቀት አውጣ። የሰው ልጅ ስንባል ከንቱ ነን። ነገ መውደቂያችንን አናጥም። የዚህን የወንድማችንን የሶፋንያስን ለውጥ ሳይ እጅግ በጣም ልቤ ደምቷል። ሌላ ምንም ማለት አልፈልግም። የዛሬዋ ግንቦት 21 የእመቤቴ የቅድስት ድንግል ማርያም በረከት አንተ ላይ ትሻ። እውነት ከክፉ ሁሉ ነገር ተጠብቅ፣ ልቦና ይስጥ። በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አዋይ ሮማን ኡስታዝ አቡበከር በድሩዜ ኡስታዝ ኑሩቶች ሀቀታችሁን አስደፍጫችኋለሁ። ይቅር በሉ። ያለበትን ሁኔታ እያየነው ነውና በጣም ነው የሚያሳዝነው። በጣም ጋዜጠኛ ሶፎንያስ ብዙ ነገር እየተባለ ይገኛል። ነገር ግን እንደዚህ በዚህ ሁኔታ ውስጥ ባለበት ሰዓት ቪዲዮ ቀርጸው የሚለቁ ሰዎች ሊጠነቀቁና ከዚህ ድርጊታቸው ሊቆጠቡ ይገባል። ይህ ሰው በሕክምና ላይ ያለ እሱን ቪዲዮ ቀርጾ መልቀቅ ምን የሚሉት ነገር ነው? እንደውም ደግሞ በሕግም የሚያስጠይቅ ነው። የታማሚውን መብቶችም የሚጋፋ ነው። ይሄ ሰው ቀደም ብሎ እንደዚህ ነበር። ነገር ግን በአንድም ሆነ በሌላ ምክንያት አሁን ላይ በዚህ እጅግ አሳዛኝ በሆነ ሁኔታ ውስጥ ይገኛል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል መጽሐፉ። ሁላችንም ታዲያ በተለይም ደግሞ በቅርቡ ሆነን የዚህ ልጅ ወደ ሚዲያ እንዲመጣ የተለያዩ ቪዲዮዎችን እየቀረጽን የምንለቅ ሰዎችም ቆም ብለን ብናስብ መልካም ነው እላለሁ። ይሄ ወንድማችንም ታዲያ ተሽሎትና ጤነኛ ሆኖ ከብዙ ችግሮቹ አገግሞ እናቱ ለቤተሰቡ የሚመለስበት ጊዜ እንዲቀርብ መልካም ምኞቴንም እገልጻለሁ። እየረገምኩሽ ሰው እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ። ልጅሽ ቢሆን ታወጪው ነበረ። ስጋሽ ቢሆን ታወጪው ነበረ። ስንት እኮ ቤት ዘግቶ ልደትና ክርስትና ባለበት ጊዜ እቤት ዘግቶ እንዳይታይበት ጫትና ሲጃራ እያቀበለ ድምጻቸው እንዳይሰማ ሲጨነቃቃለሁ። አንቺም አታረጊው፣ ልጅሽ ቢሆን አታረጊው፣ ወንድምሽ ቤተሰብሽ ቢሆን አታረጊው። ሶፊ ምንሽም ስላልሆነ ነው ሶሻል ሚዲያ ላይ ያወጣሽ።
አዝናለሁ፣ በጣም አዝኛለሁ። እግዚአብሔር ምሕረት ያርግልሽ። ሌላ ምንም አልልም። ነገ ደግሞ ሰው ሆኖ በቃ እግዚአብሔር ጠላትን ያሳፍርለታል። ሰው የሚያደርገው እግዚአብሔር። ስለዚህ በጣም እንዳዘንኩ ግን የዚህ ቪዲዮ ቀራጭና ለቃቂ በጣም እንዳዘንኩ ልቤን እንዳመመው እንድታቂ ፈልጋለሁ። አሳምመሽኛል። እሱን አይደል እኔን አሳምመሽኛል። ደህና ረፈዳችሁ። ዶማይንድ ባይነ ጠላፍሊስ ከቅዳሴ መምጣቴ ነው። ሰው ትላንትና ፒኤስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ እና በልተነዋል። ወይኔ ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል? እኔ በጣም ነው ኤምባፔን የምወደውና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ቁም ነገሩ the pride of London is Chelsea, bro. London will always be blue for Arsenal fans. እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተ ክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። and thank you PSG እና 300 ሺህ ብሩን ለማን ልስጠው እያለች ነውና ብዙ ሰዎች ደግሞ ለብዙ ሰው ሜንሽን እያደረጉ ነው። ለዚች ይገባል እያሉ ነው። እኔ ቢሰጣት ደስ የሚለኝ እቺ አርቲስት ናትና ላሳያችሁ። ገንዘቡ ለእናታችን ለታላቁ አርቲስት ይሰጥልን በማለት በርካቶች ሐሳባቸውን እየሰጡ ይገኛሉ። እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። አርቲስት ማርያማዊት አባተ ፒኤስጂን ብላ 300 ሺህ ብር መብላቷን በትላንትናው ዕለት አሳውቃ ነበር። በዚህም ታዲያ ገንዘቡ ወደ ኪሷ እንዲገባ እንደማትፈልግና ለበጎ አድራጎት ለበጎ ዓላማ መዋል እንደምትፈልግ ለተከታዮቿ አጋርታ ተከታዮቿ በርካታ ሐሳብን እየሰጧት ይገኛሉ። በርካቶችም ታዲያ ለታላቁ አርቲስት ለዚች እናታችን ይሰጥልን በማለት በርካታ ጥያቄን እያነሱ ይገኛሉ። እናንተ ምን ትላላችሁ? ሐሳቡን የምትደግፉ ሁላችሁም ኮሜንት ላይ ለታላቁ አርቲስት ይሰጥልን በማለት ኮሜንት ላይ አስፍሩ። እና በዚህ ሐሳብ የምትስማሙ እናንተም ኮሜንት ላይ ጋይሶች። እንግዲህ አርቲስቷ እንግዲህ ጋይሶች ቲክቶክ ላይ ማለት ነው በጣም ብዙ ቪዲዮ ነው ፖስት ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት እንደውም በቅርቡ ለአዶናይ ብዙ ሰው አግዛት እርዳት እያሉት ነበር። አዶናይም ቪዲዮዋን ገብቶ ሪፖስት አድርጎት ነበር እሱን ብሎ ማለት ነው በቅርቡ ብሎ። ነገር ግን አሁን ወደ ዱባይ ሄዷል አዶናይ፣ ሊያግዛት አልቻለም። እና አሁን ደግሞ በአርቲስት ገነት ንጋቱ ዩቲዩብ ሚዲያ ማለት ነው ወጣ እየተናገረች ነው። እንስማውና እንመለስ። እንደሌላው ጥሩ ምግብ እንደሌላው መኪና የሚያስነዳ ክፍያ አይከፈለኝ አይደል እንዴ? የሚከፈለኛችሁ ለሽሮ ናት። እሷንም ደግሞ በአመት ባልጠብቀሽ የምታገኛት ናት ስጋልና ደና ምግብ እንኳን ማያበላ ክፍያ እየከፈሉ ይሄን አስተያየት ሲሰጡኝ በጣም ነው የሚገርመኝ። ኪሴ ሳይሞላ ለምን ብለው ይሄንን እንትን ሲሉ በጣም ነው የሚገርመኝ። ምክንያቱም ክፈሉ ስትያቸው ክፍያ ላይ ደስተኞች አይሆኑም። ብዙ ችግሮችን ያበዙብሻል። እኔ አባት ወርቅም ብናለብስ ለአንተ ይገባሃል። የመሬምን ንግግር እናደምጣለን። ትናንት አዶናይ በዱባይ የቶይ ፕሮፐርቲ ብራንድ አምባሳደር በሆነበት ሰዓት ላይ መሬም እንግዲህ ውድ ሽቶዎቿን በስጦታ መልክ ለአዶናይ ስታበረክት የተናገረችው ንግግር ምን አይነት የሰው ፍቅር ነው ጋይስ? አድምጧት አንዴ መሬም እህታችን። ግን የአዶናይ ፋኖች በዱባይ የምትገኙት ይህንን የመሳሰሉ ሽቶዎች ለመግዛት ከመሬም እንድትገዙ ስንል ጥሪያችን እናስተላልፍላችኋለን። ወዳችኋለሁ። የኔ አባት አብሽሪ፣ ምንም ችግር የለም። የኔ አባት ይገባሃል። ከዚህ በላይ ወርቅም ብናለብስ የኔ አባት የኛ ነው። እንግዲህ ወንድም አዶናይ ካሜራማኑንና ማናጀሩን ይዞ ዱባይ ገብቷል። ይሄ ለኔ የመጀመሪያው ኢንተርናሽናል ጉዞ ብየዋለሁ። ምክንያቱም ብዙ ጊዜ ኢንተርናሽናል የሆኑ ሰዎች ካሜራማናቸውንና ማናጀራቸውን ይዘው ነው የሚጓዙት። አዶናይ ደግሞ ያው እንደሚታወቀው ፕሮፌሽናል ኢንተርናሽናል ሆኗል። እነዚህ ሁለት ሰዎች ካንተ መለየት የለባቸውም። ምክንያቱም እነዚህ ልጆች ካሜራማንና ማናጀር ብቻ እንዳልሆኑ እናውቃለን። እኔም አውቃለሁ። ማናጀርዬ በነገራችን ላይ በጣም ነው ሪስፔክት የሚያደርግ፣ በጣም ነው የሚወድ። ካሜራማኑና ፒ ደግሞ ያው እንደምናውቀው ሂዝ ኤቭሪቲንግ ለአዶናይ። ስለዚህ በሄድክበት አካባቢ ባይተዋር መሆን የለብህም። ደስተኛ ሆነ
የሄድክበትን ዓላማ በስነ ስርዓት እንድትወጣ እነዚህ ልጆች አብረው መኖር ይኖርባቸዋል ማለት ነው። በተረፈ ግን በጣም ደስ የሚል ስኬታማ ጉዞ እንደሚሆንልህ አልጠራጠርም። አሜሪካም ይመጣሉ። እንጠብቅ። እኔና ፒ በጣም ነው የሚመቸኝ በጣምና እንደዛ አርጋዶንዬ good luck to you young brother keep going መልካም ቀን። ዱባይ ገብተናል ለመጀመሪያ ጊዜ እንዴት እንደወደድኳት the luxury the experience how clean it is ጽዳቱ ሁሉም ነገሩ ዱባይ ሲባል ከኢትዮጵያ ሆነ ስትሰማ የሆነ ፔንት ያደረግነው የሆነ ኢሜጅ አለ ለኛ እንደማይሆን እውነቴን ነው የምላችሁ። ወደዚህ ስገባ ያስተዋልኩት አንድ ነገር ቢኖር ዱባይ ለኔ ነች። በጣም ነው ማች የምታደርገው ከኔ ጋር ከጸባይ ጋር ማች ታደርጋለች። የፈለከው ሰው መሆን ትችላለህ። actually like it's beautiful እና 2F property ከናንተ ያየሁት ፕሪንሲፕል ነው እንዳላችሁት because እኔም በፕሪንሲፕል የምመራ ሰው ነኝ። በፕሪንሲፕል ባልመራ ኖሮ እመኑ በጣም ከዚህ በላይ በጣም ብዙ ትልቅ ደረጃ መድረስ እችላለሁ። ግን ደግሞ መጨረሻው ጥሩ እንዳልሆነ አውቃለሁ። ይህ ፕሪንሲፕል የምንለው ፈሪሃ እግዚአብሔር ይባላል እና ፋሪስ ፈሪሃ እግዚአብሔር ያለ ሰው ነህ፣ አከብርሃለሁ። ስለ ትምህርት ስትል እንግዲህ እየመከርከኝ ነበረ ቅድም how do you maintain becoming the biggest? አሁን ለምሳሌ የ2F properties አፍሪካዊ እንደ ኢትዮጵያዊ እዚህ ዱባይ ላንድ ላይ የመጀመሪያ ፕሮፐርቲ ብሮከሬጅ ናችሁ። ይህ ደግሞ ትልቅ ሪስክ ነው የምትወስደው። ብዙ መማር ያለብህ ነገሮች አሉ፣ ብዙ ማወቅ ያለብህ ነገሮች አሉ። ፋሪስ ደግሞ እንደማታርፍ እርግጠኛ ነኝ። ለዛም ነው የዓመቱ አንደኛ ብሮከር ሆነህ የተሸለምከው። that is beautiful። እኔም እንደ የዓመታችን ትልቁ ቲክቶከር ተብዬ ስለተሸለምኩኝ ሪሌት አደርጋለሁ። ብዙ መቅደድ የነበሩብኝ ቀዳዳዎች ነበር። ላይክ የሆነ በቃ መንገዴን አላቀውም ነበር መጀመሪያ፣ ግን ለማወቅ በጣም ብዙ አጥንቻለሁ፣ ብዙ ጸልያለሁ፣ ብዙ ተማምኛለሁ እና እዚህ ደረጃም ደርሻለሁ። አንተም ተመሳሳይ መንገድ ነው የተከተልከው። እዚህ መንገድ ላይ ደግሞ ተገናኝተናል፣ አብረንም እንሰራለን። 2F properties ያስተዋልኩት ከናንተ ለየት የሚያደርጋችሁ ነገር ታውቃላችሁ የምታደርጉትን ነገር። ይህ ደግሞ በማውራት ብቻ ሳይሆን በተግባር አይቼዋለሁ እኔ ራሴ። 2F property ማለት ፋሪስ ማለት ነው። ያንተ ፕሪንሲፕል ከሞተ እሱም ካምፓኒው መሞቱ አይቀርም። የሚመራበት መንገድ መርሁ ያሳውቃል ከሁሉም ብልጫ እንዳለው ማለት ነው እና በ2F property ሳይሆን በፋሪስ እንድትተማመኑ ፈልጋለሁ። ወንድማችን ጠንካራ ነው፣ ስለተማመንኩበት ነው እዚህ ቆሜም እየተናገርኩ ያለሁት። በጣም ብዙ የለፋውበት ብራንድ ነው። ለ5 ዓመት ሙሉ በብዙ ነገር አልፌያለሁ እኔ በብዙ ነገር። ሰዎች ብዙ ጊዜ ወቅሰውኛል፣ ግን ደግሞ ስህተት ሆነው ተገኝተዋል። ብራንዴን ፕሮቴክት ለማድረግ ብዙ ስራ ሰርቻለሁ፣ ብዙ ጸሎት ጸልያለሁ፣ ብዙ የእግዚአብሔር ፈሪሃ ውስጤ ላይ አሳድሬያለሁ። እሱም እንደዛው ተገናኝተናል። አሁንም እንፈራረማለን፣ ትልቅ ደረጃም እንደርሳለን። ብዙ ኢትዮጵያውያንም ዱባይ ላይ ኢንቨስት ማድረግ የምትፈልጉ ከሆነ 2F property ምርጫችሁ። እወዳችኋለሁ። ቴንክ እና ይህን ቪዲዮ የጋበዝኳችሁ ጋይሶች የአዶናይ ንግግር ነውና በጣም ነው የገረመኝ። እንግዲህ እንደሰማነው ነው አዶናይ የ2F properties ብራንድ አምባሳደር ሆኗል ማለት ነው። ለአዶናይ እንኳን ደስ አለህ በሉት ኮሜንት ላይ። የዛሬ ቪዲዮአችን ይመስል ነበር። ይህን ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።